ጸጋና ሰላም ይብዛላችሁ የተወደዳችሁ ወንድምና እህቶቼ፣ እግዚአብሔር ይመስገን ጋር ሁሉ ሰላም ነው። ሰብስክራይብ አድርጉና ደወል ምልክቱን ተጭናችሁ ጀምሮ ይህንን ጸሎት ከኔ ጋራ በጣም እግዚአብሔር በዛሬ ጸሎት ብዙዎች እንደሚጎበኝ አምናለሁ። መጽሐፍ ቅዱሳችን የእግዚአብሔር ቃል በዘዳግም ምዕራፍ 28 ቁጥር 7 ላይ እንዲህ ይላል፣ እግዚአብሔርም በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊት ይሸሻሉ ይላል። እግዚአብሔርም ጠላቶቻችሁን በላያችሁ ላይ የሚቆሙትን የሚያስጨንቃችሁን አንድም ሳይቀሩ በፊታችሁ የተመቱ ያደርጋቸዋል። ምን ማለት ነው? አቅመ ቢስ ያደርጋቸዋል። አቅማቸውን ይመታል። ኃይል እንዳይኖራቸው ያደርጋል። እግዚአብሔር ጠላቶቻችሁን ይቀጣል። ዛባሃዶ ሳባሻናባያ እመኑኝ፣ ይሄ የሌሊት ጸሎት የብዙ ሰው መልስ የሚመለስበት ጸሎት ነው። አሁን ይህን ጸሎት ከኔ ጋር ስትጸልዩ እንዲሁ ከዚህ በፊት እንደተለመደው ኖርማል ጸሎት አይደለም። እጅግ የተለየ ጸሎት ነው አብረን የምንጸልየው። እግዚአብሔር ጠላቶቻችሁን ይቀጣል። ራባሃዳ ካባስ ወዳጆች፣ ሰይጣን እንዳትጸልዩ ብዙ አይነት ምክንያት ያመጣል። ጸሎት እንዳትጸልዩ ቲክቶክ ያሳያቸዋል። ጸሎት እንዳትጸልዩ በቃ ማይቆጠሩ እጅግ ብዙ የሆኑ ምክንያቶችን ያቀርቡላቸዋል። ነገር ግን ስትጸልዩ ታተርፋላችሁ፣ ስትጸልዩ ትወጣላችሁ፣ ስትጸልዩ እግዚአብሔር በነገር ሁሉም ላይ ውጤታማ ያደርጋችኋል። ለምሳሌ አንድ ሰው ጠዋት ማታ በቀን 3 የሚበላ ሰው አለ፣ በቀን 4 የሚበላ ሰው፣ እንደየሰው ይለያያል። እና ሰው ለሆዱ የሚያስፈልገውን ሁሉም ሰው ስራ የሚሰራው እኮ ለሆዱ ነው፣ እንጀራ ለመብላት ነው፣ በህይወት ለመኖር ነው። ስለዚህ ልክ ለስጋችን ሲርበን ወይም ደግሞ የሚያስፈልገንን ነገር እንደምንበላው ሁሉ ለመንፈሳችን ደግሞ ጸሎት ወይም መጸለይ ዋናና ቁልፍ ጉዳይ ነው። ስለዚህ የእግዚአብሔር ቃል እግዚአብሔር ጠላቶችን በላይ የሚቆሙትን በአንተ ላይ የሚሰለጥኑትን በፊት የተመቱ ያደርጋቸዋል ማለት አቅማቸውን ሽባ ያደርጋል ማለት ነው። ኃይላቸውን ይመታል ማለት ነው። ጉልበተ ቢስ አቅመ ቢስ ይሆናሉ ማለት ነው። ከዛ በአንድ መንገድ ተመካክሮ ተስማምቶ እየተነጋገሩ እያወሩ በአንድ መንገድ ደስ እያላቸው ይመጣሉ። ነገር ግን የእግዚአብሔር ቁጣ በእነሱ ላይ ደግሞ ከመገለጡ የተነሳ የእግዚአብሔር ቁጣ ካገኛቸው በኋላ በ7 መንገድ ከፊት ይሸሻሉ ይላል። ይሸሻሉ፣ መግቢያ መውጫ ያጣሉ። በቃ ሁሉም ነገር ድንብርብራቸው ይወጣና ከመንገዳቸው ፊት ላይ ይጠፋሉ። መግቢያቸው መውጫቸው እስከሚጠፋ ድረስ እግዚአብሔር ያደርጋል ማለት ነው። እና እግዚአብሔር በህይወታችሁ ውስጥ ወዳጆቼ ሊያደርግ ያሰበውን ነገር የሚከለክል የምድር ኃይል የለም። ሊያደርግ ያሰበውን ነገር የሚከለክል የምድር አቅም የለም። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም እንደ እግዚአብሔር ሰው እጸልያለሁ። በአንድ መንገድ ይመጣሉ፣ በ7 መንገድ ደግሞ ይሸሻሉ ወይም ደግሞ ይበተናሉ። መሄጃ መግቢያ ይጠፋባቸዋል፣ እነሱ ደግሞ ይበተናሉ። ሃሌሉያ! ጸልያለሁ በጌታ በኢየሱስ ክርስቶስ ጠላቶቻችሁን የሚበትን የእግዚአብሔር ጉብኝት፣ ጠላቶቻችሁን የሚያፈርሳቸው ወይም ደግሞ መግቢያ መውጫቸውን የሚያሳጣ የእግዚአብሔር ጉብኝት በጌታ በኢየሱስ ክርስቶስ ስም በህይወታችሁ ላይ እንዲመጣ እኔ ጸልያለሁ። ሃሌሉያ! ጃባሃዳ ጋባራ ጋዳጋባስ በአንድ አቅጣጫ ይመጣሉ፣ በአንድ መንገድ ይመጣሉ፣ ተመካክሮ ይመጣሉ።
ተሰባስበው ይመጣሉ። በቃ ብዙ ነገር ለማድረግ አንተን ለማጥቃት ነገሮችን ለማበላሸት ነገሮችን በቃ አታክ ለማድረግ በስራችሁ በሁሉም ነገር እናንተን ለማስጨነቅ በአንድ መንገድ ተመካክረው ተሰብስበው ይመጣሉ። ነገር ግን በሰባት መንገድ ይበተናሉ ይላል። ራዳጋባሴናም አይ ቶልድ ዩ እናገራለሁ፣ እግዚአብሔር ጠላቶቻችሁን ይቀጣል። መጀመሪያ የተመቱ ያደርጋቸዋል ይላል። አቤት ጌታ ሆይ፣ አቤት ጌታ ሆይ፣ የእግዚአብሔር የቃሉ ጉልበት ምን ያክል ኃያል እንደሆነ ተመልከቱ። እግዚአብሔር የተመቱ ያደርጋቸዋል ጠላቶቻችሁ። እናንተ ላይ ስልጣን እንዳይኖራቸው፣ እናንተ ላይ አቅም እንዳይኖራቸው፣ አንቺ ላይ፣ ህይወትሽ ላይ፣ ስራችሁ ላይ፣ ጤናችሁ ላይ ኃይል እንዳይኖራቸው አድርጎ እግዚአብሔር የተመቱ ያደርጋቸዋል ይላል። ያ ብቻ አይደለም። ሲመጡ ይመካከራሉ፣ ቁጭ ብሎ ያወራሉ። በጣም ብዙ ስብሰባ ሎንግ ስብሰባ ያደርጋሉ። በእናንተ ጉዳይ ላይ ያወራሉ። እንዴት እናሰናክላት፣ እንዴት እንምታው፣ እንዴት እናስቀረው፣ ከዓላማው እንዴት እናስቀረው፣ ያሰበው ነገር እንዴት እናበላሽበት፣ እንዴት አድርገን የሱ ነገር እንዲበላሽ እናድርግ፣ እንዴት አድርገን ነገሩ እንዲሰናከል እየሄደ ካለበት ሁኔታ እንዲመለስ እናድርግ ይላሉ። ነገር ግን ሲመለሱ እግዚአብሔር ካንቺ ጋር ያለውን ሲያዩ፣ ካንተ ጋር ያለውን ያዘን አምላክን ሲያዩ፣ የደገፋችሁን የሚረዳችሁን ከጨለማ ያወጣችሁን እዚህ ድረስ ያደረሳችሁን እግዚአብሔርን ከናንተ ጋር ሲያዩ፣ እናንተ አጠገብ ያለው እግዚአብሔር መሆኑን ሲያዩ ሲመለከቱ በሰባት መንገድ ይበተናሉ ይላል መጽሐፍ ቅዱስ ሲናገር። ሻባሃዳ ጋባራጋዳጎስ ቫዳ ጋባጂላ ቦራካያዲያስ እጸልያለሁ በጌታ በኢየሱስ ክርስቶስም በሰባት መንገድ ጠላቶቻችሁ ይበተናሉ። በሰባት መንገድ ጠላቶቻችሁ ይበተናሉ። ሟርተኞች ሟርታቸውን ሰብስበው፣ ሟርተኞች ጥንቆላቸውን አስጠንቁለው አስደግመው አሰርተው በተለያየ አይነት መንገድ በእናንተ ህይወት ላይ በብዙ አይነት ርቀት ብዙ አይነት መንገድ ሄዶ የቆዩ ሰዎች አንድም ሳይቀሩ እንደ እግዚአብሔር ነብይ እናገራለሁ በጌታ በኢየሱስም ድግምታቸው፣ ሟርታቸው፣ ጥንቆላቸው፣ አስማታቸው፣ አጋንንታዊ ሴራቸው በሙሉ በጌታ በኢየሱስ ክርስቶስ ስም ይበተናል። ሻባዳ ጋባራ ሎኮሶባያ ሜካታሺ ዳቦስ ማጃባሩ ካታሴላ ቫሃና ማያ ሮፓ ካራዴጌሼ ሌባራስ ተናገሩ ከኔ ጋር። ጠላቶቼ ይበተናሉ፣ ጠላቶቼ ይሸሻሉ በሉ ከኔ ጋር። ጠላቶቼ ይሸሻሉ፣ ጠላቶቼ ይደነግጣሉ፣ ጠላቶቼ ይደናበራሉ፣ ጠላቶቼ መግቢያ መውጫ ያጣሉ፣ ጠላቶቼ በር ይዘጋባቸዋል፣ ጠላቶቼ ነገራቸው ይቆማል፣ ጠላቶቼ ትንፋሻቸው ያጥራል፣ ጠላቶቼ ያሰቡት ሁሉ አይሳካላቸውም። በእኔ ላይ ሐሳባቸው፣ እቅዳቸው፣ ፕሮግራማቸው፣ አጀንዳቸው ቤት በኩል እንያዘው፣ ቤት በኩል እንያዘው፣ ቤት በኩል እናስቀረው፣ ቤት በኩል የሱን ነገር እንዲመታ እናድርገው፣ ቤት በኩል ነገሩን እንዲመታ እናድርገው፣ ቤት በኩል የሱ ጉዳይ ከጥቅም ውጪ እንዲሆን እናድርገው፣ ቤት በኩል እሱን እናስቀረው፣ እንምተው ብሎ በተመካከሩ በጠላቶቻችሁ ላይ የእግዚአብሔር ቁጣ ዛሬ ወርደዋል። ጃባሃታስ የጸሎት ከኔ ጋር ለምትጸልዩ ሰዎች የማያገለግለው እግዚአብሔር ምስክሬ፣ ከዚህ ጸሎት በኋላ እግዚአብሔር ምርኳችሁን በሙሉ መልሳለሁ ብሎኛል። እግዚአብሔር አንድም ሳይቀር ምርኳችሁን ይመልስላችኋል። ይሄንን እርግጠኛ ሁኑ። አንድም ሳይቀር ምርኳችሁን ጌታ ይመልስላችኋል። ራታካሽ ሻባሃዳጋባስ ማካዲካ ራካዳጋባሽ ሄዳባያ ለምን መስላችሁ? እግዚአብሔር ጠላቶቻችሁን ከበተነ በኋላ የእናንተን ምርኮ ነው የሚመልሰው። ስለዚህ በላይ የሚቆሙትን፣ በአንተ ላይ የሚሰበሰቡትን፣ በአንተ ላይ የሚማከሩትን፣
በቤትሽ ላይ፣ በስራሽ ላይ፣ በጤናሽ ላይ፣ በነገሮቻችሁ ላይ፣ በህይወታችሁ ላይ፣ በትዳራችሁ ላይ፣ በእጮኝነታችሁ ላይ፣ በፋሚሊ ላይ፣ በቢዝነሳችሁ ላይ፣ በሁሉም አቅጣጫ በእናንተ ጉዳይ በስውር ተሰብስቦ 1 2 3 4 10 20 ሆነው ተሰብስቦ አስሮ በቃ ከዚህ በኋላ የሱን ጉዳይ እናበላሻለን፣ የሷን ነገር እናበላሻለን፣ እናሰናክላታለን፣ ከዓላማው እናስቀራለን፣ ነገሩ እንዲመታ እናደርጋለን። ከዚህ በኋላ የሱ ጉዳይ ዋጋ የለውም። ከዚህ በኋላ የሱ ጉዳይ አቅም የለውም። ከዚህ በኋላ ነገሩ መጨረሻው ነው ብሎ በተለያየ አይነት መንገድና አቅጣጫ አጋጣሚ የተናገሯችሁ በሙሉ ንግርታቸው በጌታ በኢየሱስ ክርስቶስ ስም ይፈርሳል። ከዚህ ሰዓት ጀምሮ በኢየሱስ ስም ፈረሰ። የተመቱ ያደርጋቸዋል ይላል። ኦ ማይ ጋድ! የተመቱ ያደርጋቸዋል። ምን አይነት ቃል ነው እናንተዬ? ምን አይነት ቃል ነው? የተመቱ ያደርጋቸዋል። የተመቱ ያደርጋቸዋል። አቅመ ቢስ እንዲሆኑ ያደርጋቸዋል። ጉልበት እንዳይኖራቸው ያደርጋቸዋል። በቃ አቅማቸው እንዲደክም ያደርጋቸዋል። እናንተ እግዚአብሔር ቃል አይገርምም? ያደርጋቸዋል ይላል። ከዛ ስሙ የእግዚአብሔርን ቃል፣ የቃሉን ጉልበት ስሙ። የተመቱ ያደርጋቸዋል ካለ በኋላ በአንድ መንገድ በአንድ ሐሳብ ይመጣሉ፣ ሲበትኑ ግን በሰባት መንገድ ይበተናሉ፣ ይሸሻሉ ይላል። ቻባሃረካስ ይውላችሁ ቀጣይ አመታችሁ ላይ፣ ቀጣይ ዘመናችሁ ላይ፣ ቀጣይ ሳምንት፣ ቀጣይ ወራት ላይ ትንቢት አለኝ ለናንተ በጌታ በኢየሱስ። ትናንትና አትረባም፣ አትጠቅምም፣ ሰው አትሆንም ያሏችሁ በሙሉ በጌታ በኢየሱስ ክርስቶስም በአንድ መንገድ ይመጣሉ፣ በሰባት መንገድ ይሸሻሉ። በቃ የሷ ጉዳይ አብቅቷል፣ መጨረሻዋ ነው፣ አቃታለሁ እሷን ያሏችሁ በሙሉ በናዝሬቱ ጌታ በኢየሱስ ክርስቶስም በሰባት መንገድ ይሸሻሉ። በቃ ድንብርብራቸው ይጠፋል፣ የሚሆኑትን ያጣሉ፣ ከዛ ይሸሻሉ። እስቲ ከኔ ጋራ ይሸሻሉ በሉ። ይሸሻሉ። አይገርምም? አንዳንድ ጊዜ የእግዚአብሔር ትልቁ እኔ የሚገርመኝ ነገር ልንገራችሁ። ከእግዚአብሔር ባህሪያት አንዱ አንድ ሰው በተዋረደበት መንደር፣ አንድ ሰው አትሆንም በተባለበት መንደር፣ አንድ ሰው አይጠቅምም በተባለበት አካባቢ ላይ እግዚአብሔር ያንን ሰው ከሁሉ የበላይ ያደርጋል። አሜዚንግ! እውነቴን እኮ ነው የምላችሁ አላችሁ። አሁን ብዙዎቻችሁ እንደማትረቡ የተነገራችሁ፣ እንደማትጠቅሙ የተነገራችሁ፣ የሷ ጉዳይማ ተስፋ የላትም ዝም ብላ ነው፣ የሱ ጉዳይማ ዝም ብሎ ነው የተባላችሁ አላችሁ። እግዚአብሔር እንዲበላቸው ብሎኛል። መልእክተኛ አድርጎ ለእናንተ ልኮኛል ጌታ ዛሬ። እንዲበላቸው ብሎኛል ጌታ። ይኸውላችሁ ጥቂት ነገር ለምናችሁ ባጣችሁበት መንደር ላይ እዛ አካባቢ ላይ እርዳታ ትሰጣላችሁ። ጃባሃራ ካዳጋዛዳ ጥቂት ነገር እኮ ነው። ጥቂት ነገር ለምናችሁ እባክህ እርዳኝ ብላችሁ ጥቂት እርዳታ ፈልጋችሁ ያንን እርዳታ ያላገኛችሁ ሰዎች ተንቃችሁ ወይም ደግሞ አንተ ደግሞ ተብላችሁ አንቺ ደግሞ ተብላችሁ ተንቃችሁ ያለፋችሁ ሰዎች እግዚአብሔር ዛሬ እኔን ለእናንተ መልእክተኛ አድርጎ ልኮኛል። እዛ ቦታ ላይ ትናንትና እናንተን የናቋችሁ፣ ትናንትና የሰደቧችሁ፣ ትናንትና እንደማትጠቅሚ እንደማትረቡ የነገሯችሁ በሙሉ በጌታ በኢየሱስ ክርስቶስ ስም የእናንተን ከፍታ ያያሉ። እዛ አካባቢ ላይ እርዳታ ትሰጣላችሁ። እግዚአብሔር ነገር ይገለብጣል። አሜን ነው ወይ? ጸልዩ ከኔ ጋር አሁን። ማንካታ ዜዳባያ ይበተኑ ጠላቶቼ እያላችሁ በኢየሱስ ስም ይበተኑ፣ ጠላቶቼ ይበተኑ፣ ሟርተኞች ይበተኑ፣ ጠንቋዮች ይበተኑ፣ አስማታቸው ይበተን፣ የሰዎች
ምንድን ነው የክፉ ቃል ይበተን፣ የሰዎች መጥፎ ቃል ይበተን፣ የሰዎች የማይረባ ቃል ይበተን፣ የሰዎች በጌታ በኢየሱስ ክርስቶስ ከንቱ ንግግራቸው ወደ እነሱ ይመለስ፣ የሰዎች የማይጠቅም ንግግራቸው ወደ እነሱ ይመለስ፣ የሰዎች በተለያየ አይነት ከትውልድ አካባቢ ላይ ከተወለዳችሁበት ሰፈር ላይ ካደጋችሁበት ሰፈር ላይ ታውቃላችሁ ብዙ ጊዜ ሰዎች ምንድነው ፈተና የሚደርስባቸው ወይም ደግሞ እንደማይጠቅሙ የሚነገርላቸው ከተወለዱበት አካባቢ ካደጉበት አካባቢ የሱ ጉዳይ ያንቺ ጉዳይ የሷ ጉዳይ ይባልና በቃ እንደማትረቡ ይነገራል። ዛሬ እግዚአብሔር እንዲበላቸው ብሎኛል። እግዚአብሔር አንድ አይጠቅምም የተባለ ሰው ለታላቅ ምስጋና ይፈልጋል፣ ለታላቅ ድል ይፈልጋል። አይረባም የተባለ ሰው በቃ አይቻልም የተባለ ሰው የሱ ጉዳይማ ከዚህ በኋላ መጨረሻ ነው የተባለን ሰው እግዚአብሔር አምላክ ከሹማምንቶች ጋር ያስቀምጣል። እግዚአብሔር አምላክ ከኃያላን ጋር ያስቀምጣል። እግዚአብሔር አምላክ ከነገስታት ጋር ያስቀምጣል። እግዚአብሔር አምላክ ከፍ ከፍ ያደርጋል። ጸልዩ ከኔ ጋር ሻባሃታ ካባስ ራሃዳጋ ባጄዲ በረደግብስ ሲቤ የተባረከ ይሁን ኢየሱስ። ያንተ ጉብኝት በኔ ላይ ስላለ አመሰግናለሁ። ያንተ አብሮነት ከኔ ጋር ስላለ አመሰግናለሁ። ጠላቶቼ የሚሸሹት አንተ ከኔ ጋር ስላለ ነውና አመሰግናለሁ በሉት። ማጃጋባ ዲገሬስ ቫሃዳጋባ ቺላ ባራኮስ አመሰግናለሁ በሉት። አመሰግናለሁ። ስሜ ይባረክ በሉት። ኢየሱስ አንተ ታላቅ ነህ። አብሮነቴ ብቻ ከኔ አይለይ። ሌላ ሁሉ ችግር የለም። አብሮነቴን እፈልጋለሁ የኔ ጌታ። አብሮነቴን እፈልጋለሁ፣ ኃይሌን እፈልጋለሁ፣ አባትነቴን እፈልጋለሁ። እግዚአብሔር አምላክ ሆይ ነገር ይቀየር። አዲስ ነገር በኔ ህይወት ላይ ይሁን። ታላቅ ጉብኝት በኔ ህይወት ላይ ይሁን። እየረዳኸኝ እርዳኝ፣ እያገዝከኝ አግዘኝ፣ ሞገስ ሁነኝ፣ ጣልቃ ግባልኝ። ጃሃዳ ጋባስ ሄልታማኒ ናሶና ራባዳጋሼ ደበደበስ ኢላቦስ ሶቦሮቦስ ሶዶቦስ አውጃለሁ ለአንድ ሰው፣ እናገራለሁ ለአንድ ሰው። ባለቀ ነገራችሁ ላይ ክንዱ ይገለጥ። በጨረሳችሁት ጉዳይ ላይ ጣልቃ ይግባላችሁ። እናንተ ጨርሳችሁ ባለፋችሁበት ጉዳይ ላይ፣ እናንተ በቃኝ ባላችሁበት ጉዳይ ላይ ኃይል ጠርቻለሁ፣ ሞገስ ጠርቻለሁ፣ ክንዱን ጠርቻለሁ፣ ጣልቃ ገብነቱን ጠርቻለሁ፣ ተአምራቱን ጠርቻለሁ። በናዝሬቱ ጌታ በኢየሱስ ክርስቶስም ጠርቻለሁ። የእግዚአብሔርን እጅ ጠርቻለሁ። አዲስ ነገር የሚያደርገውን የጌታን ክንድ ጠርቻለሁ። ሻባሃዳጋ ባጋራጋባስ ጌታው ክንድ ይገለጥ፣ ጌታው እጅ ይገለጥ፣ ጌታው አዲስ ነገር ይሁን። ጌታው ጣልቃ ግባ። ጌታው በሞገስ በታላቅ ክብር በታላቅ ኃይል በጌታ በኢየሱስ ክርስቶስ ስም አባቴ ሆይ ሸባሃዳጋ ባራባስ ሎኮቶ ሾዶቦሮዶጎቦስ ቬሄዳጋ ባጂና ማንታራ ባራዳባራባስ ስራቸው ይፍረስ፣ እቅዳቸው ይፍረስ፣ ዓላማቸው ይፍረስ፣ ፕሮግራማቸው ይፍረስ፣ አጀንዳቸው ይፍረስ፣ ተልኳቸው ይፍረስ። በኢየሱስ ስም ይበተኑ፣ አፍርሱ። በነገራችን ላይ አንድ ነገር ነገራችሁ፣ ስትጸልዩ ጠላቶቻችሁን እግዚአብሔር ያፈርሳል። ስትጸልዩ እኮ ነው የሚያፈርሰው እግዚአብሔር። ስለዚህ መጸለይ ቀላል ነገር እንዳይመስላችሁ። እናንተ ስትጸልዩ እግዚአብሔር በጸሎት ነው የሚያፈርሰው። በጸሎት ነው የሚፈርሰው። ታውቃላችሁ፣ በጸሎት ነው የሚፈርሰው። የእናንተን ነገር ያዘ ያስጨነቃችሁ፣ በራችሁን የዘጋ ነገራችሁን ያታገላችሁ፣ ሟርት፣ ድግምት፣ ጥንቆላ በተለያየ አይነት አቅጣጫና አጋጣሚ በእናንተ ህይወት ላይ የሚሰራ ሴራ ሁሉ በጸሎት ይፈርሳል። ስትጸልዩ እግዚአብሔር ያፈርሰዋል ማለት ነው፣ አንድም ሳይቀር። እግዚአብሔር መንፈስ እንዲያለኝ ነው። አንዳንድ ሰዎች አላችሁ በብዙ አይነት መንገድ ሞክራችሁ የሞከራችሁት ሙከራችሁ ያልተሳካላችሁ፣ ያልሆነላችሁ፣ ነገሮቻችሁን ያልተገናኛችሁ ሰዎች፣ በብዙ አይነት ሁኔታ ዋጋ የከፈላችሁ ሰዎች፣ በብዙ አይነት ሁኔታ ነገራችሁ ወደ ኋላ የሄደላችሁ ሰዎች፣ እናንተ የጠበቃችሁት ሌላ ነው፣ እናንተ ያሰባችሁት ሌላ ነው፣ የሆነው ጉዳይ ደግሞ ሌላ የሆነባችሁ ሰዎች
እንደ እግዚአብሔር ነብይ ዛሬ መልእክት አለኝ። በጌታ በኢየሱስ ክርስቶስ ስም ነገር ይቀየራል። በጌታ በኢየሱስ ስም ካሰባችሁት በላይ ካቀዳችሁት በላይ የእግዚአብሔር ፕሮግራም በእናንተ ህይወት ላይ ይገለጣል። የመንፈስ ቅዱስ ጣልቃ ገብነት በእናንተ ህይወት ላይ ይገለጣል። እግዚአብሔር ነገራችሁን ይቀይረዋል። እግዚአብሔር ለነገራችሁ ትንሣኤን ይሰጣል። ሃይካሶና ኤዳሳዳባዮባስ ትንሣኤ የሚያገኙ ሰዎች አሉ። ትንሣኤ ጌታ የሚሰጣቸው ሰዎች አሉ። ሞገስ ጌታ የሚሰጣቸው ሰዎች አሉ። ጣልቃ ጌታ የሚገባላቸው ሰዎች አሉ። ራካሶንቶስ ባህራባያ ሼባሃራጋዳጋባስ ትንሣኤ ያገኛል በኢየሱስ ክርስቶስ። ከዛሬ ጀምሮ እግዚአብሔር አምላክ ነገራችሁን እንዲንቀሳቀስ እንዲበዛ ማይቻዳጋሶራ ባህዳጋባስ ረከተከለበረገደገበሸደበስ ለአንድ ሰው አውጃለሁ፣ እተነብያለሁ፣ እናገራለሁ። በጌታ በኢየሱስ ክርስቶስ ነገራችሁ ይጨምር ይጨምር። አጆባ ሃዳጋባስ ራሃዳጋባቼ ለበረደበስ ይጨምር 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 በሉ። ጠላት እያየ ነገር ይጨምራል። ጠንቋዮች እያሉ ሟርተኞች እያሉ የኔ ነገር ይጨምራል፣ የኔ ጉዳይ ይጨምራል። እንዲጨምር ፍቃድ ወጥቶልኛል። እንዲጨምር ጌታ ተናግሮኛል። እንዲጨምር ጌታ አውርቶኛል። ነገሬ ይጨምራል። ነገሬ ይቀጥላል። ነገሬ ይጨምራል። አቤት 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 በሉ። ይጨምራል በሉ። ነገሬ ይጨምራል በጌታ በኢየሱስ ክርስቶስ። የኔ ጉዳይ ይጨምራል። እግዚአብሔር ከኔ ጋር ስላለ፣ ሞገሱ ከኔ ጋር ስላለ፣ ክንዱ ከኔ ጋር ስላለ፣ አብሮነቱ ከኔ ጋር ስላለ፣ ኃይሉ ከኔ ጋር ስላለ የኔ ጉዳይ ይጨምራል ይጨምራል ብሎኛል። ቃል ሰጥቶኛል ጌታ፣ ነግሮኛል ጌታ፣ አውርቶኛል ጌታ። ጃሃሶ ኮንታ አኒንቶሮሆዶስ ማይናኖ ሻባሃዳ ተናገሩ። ነገሬ ይጨምራል። የኔ ጉዳይ ይጨምራል። ለኔ ጉዳይ ትንሣኤ ሆኗል፣ መጨመር ሆኗል። ቃል ሰጥቶኛል ጌታ። አቤት 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 አያችሁ። እግዚአብሔር አምላክ ከራሱ ጋር ለሚቆሙት ሁሉ ጊዜ ያዳላል። እግዚአብሔር አምላክ ለሚያዳምጡት ለሚሰሙት ሁሉ ጊዜ ለይቶ እነሱን ይረዳቸዋል። አያችሁ። ስለዚህ ዛሬ እግዚአብሔር እንደሚረዳችሁ አምናችሁ ከኔ ጋር ጸልዩ። በጌታ በኢየሱስ ክርስቶስ በጠላቴ ፊት ለፊት ላይ፣ በጠላቶቼ ፊት ለፊት ላይ፣ በሟርተኞች ፊት ለፊት ላይ፣ በጠንቋዮች ፊት ለፊት ላይ፣ በአስማተኞች ፊት ለፊት ላይ ሃጆቦኮስ የኔ ጉዳይ ይጨምራል። የኔ ነገር ይጨምራል። አቤት 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 ተናገሩ። ይጨምራል በሉ። ነገሬ ይጨምራል ይጨምራል። ቃል ተሰጥቶኛል። ድምጽ ተሰጥቶኛል። መልእክት አግኝቻለሁ። ጌታ አውርቶኛል። ነገሬ ይጨምራል። ያይዳጋሶ ነው ሃማኒኮስ ሰባሃዳባያ የሚጨምር አያለው። ስሙኝ፣ አንዳንድ ሰዎች አላችሁ ተስፋ ቆርጣችሁ በተለያየ አይነት ሁኔታና መንገድ በብዙ አይነት ሁኔታ ተስፋ ቆርጣችሁ ያላችሁ ሰዎች እና ለምንድነው የኔ ጉዳይ ማይጨምረው? ለምንድነው የኔ ነገር አንድ እርምጃ ከፍ የማይለው? አሁን አላችሁ ብዙዎቻችሁ በስራ ብዛት የምትባረኩ ይመስላችኋል። ለዛ ነው ብዙ አመት ሰርቻለሁ፣ ብዙ አመት ደክሜያለሁ፣ ብዙ አመት ለፍቻለሁ፣ ብዙ አመት ዋጋ ከፍያለሁ። ነገር ግን ምንም አይነት ለውጥ በኔ ህይወት ላይ አጥቻለሁ። ምክንያቱ ምንድነው? ምን ሆኜ ነው? ምንድነው? በቃ ምን አግኝቶ ነው? መርገም ነው? የዘር መርገም ነው? የዘር እርግማኔ ነው? ምንድነው በኔ ህይወት ላይ ይሄን ያክል ፈተና የበዛብኝ የምትሉ ሰዎች አላችሁ። እመኑን፣ ዛሬ ቀንበር ይሰበራል ከላያችሁ ላይ። እኔ የእግዚአብሔር ነብይ ነኝ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ከዚህ ሰዓት ጀምሮ ቀንበር ተሰበረ። ማንኛውም ቀንበር ተሰበረ።
በጌታ በኢየሱስ የጠላት ውጊያና ፈተና ሁሉ ከዚህ ሰዓት ጀምሮ የወደቀ ይሁን። ከዚህ ሰዓት ጀምሮ የወደቀ ይሁን። በኢየሱስ ክርስቶስ እግዚአብሔር የእናንተን ውጊያ እንዲዋጋ ጸልያለሁ። ታላቅ ጉብኝት በሕይወታችሁ እንዲሆን ጸልያለሁ። አምላክ እግዚአብሔር አዲስ ነገር እንዲያደርግላችሁ ጸልያለሁ። ፓዮሳታ ሃራባስ አጃኒ ኮሶባ ሃና ሼዳዚ ካቶሳ ባራቦስ። እናንተ እግዚአብሔር እኮ የሚገርም አምላክ እኮ ነው። እግዚአብሔር እኮ ታማኝ አምላክ እኮ ነው። ታማኝ ነው። በምንም አይነት ሁኔታዎች ውስጥ እለፉ፣ እግዚአብሔር እናንተን ሊረዳችሁ ከፈለገ፣ ሊያግዛችሁ ከፈለገ፣ ሰፖርት ሊያደርጋችሁ ከፈለገ፣ የእናንተን ጉዳይ ሊሰራ ጌታ ከፈለገ ማንም ሊከለክል የሚችል ኃይል የለም። ስለዚህ ጸልያለሁ። እርግማን ተሰብሯል፣ መርገም ተሰብሯል፣ ኪሳራ ተሰብሯል፣ ሞት ተሰብሯል፣ አለመከናወን ተሰብሯል። አይቻልም የሚባል አይነት ጉዳይ በእናንተ ህይወት አይሰራም። በቃ ይሄ ጉዳይ አይሆንም፣ ይሄ ጉዳይ አይቻልም፣ ይሄ ጉዳይ ሊሆን አይችልም የምትሉት ማንኛውም ጉዳይ በእናንተ ህይወት ላይ አይሰራም። እግዚአብሔር ያለው በእናንተ ላይ ይሆናል። የእግዚአብሔር ጉብኝት በእናንተ ላይ ይሆናል። የእግዚአብሔር ታላቅ ፈጣን እጅ በእናንተ ህይወት ላይ ሲሆን አይቻልም። በህመም፣ በጤና፣ በተለያየ አይነት ጉዳይ በብዙ አይነት ሁኔታ የተጨነቃችሁ ሰዎች፣ ግራ የተጋባችሁ ሰዎች ጌታ ለእናንተ መልእክት ሰጥቶኛል። የእናንተን ጉዳይ እኔ እዋጋለሁ አለኝ ጌታ። የእናንተን ጉዳይ እኔ አስተካክላለሁ አለኝ ጌታ። ይኸውላችሁ በተጨነቃችሁበት ጉዳይ ላይ፣ ግራ በተጋባችሁበት ጉዳይ ላይ እግዚአብሔር እኔ ጣልቃ ገብቼ አዋጅን በአዋጅ ቀይራለሁ አለኝ ጌታ። የሚያስደንቅ ጉብኝት በእናንተ ህይወት ላይ አደርጋለሁ አለኝ ጌታ። እመኑኝ፣ ስሙኝ፣ እግዚአብሔር ታማኝ ነው። ከሁኔታ በላይ፣ ከምንም አይነት ጉዳዮቻችሁ በላይ፣ ካስጨነቃችሁ ጉዳይ በላይ የእግዚአብሔር ክንድ ታማኝ ነው። እሱ ነው ታማኝ፣ እሱ ነው ታማኝ፣ እሱ ነው ትክክል። ጌታ ያለው ነው የሚሆነው፣ ሁኔታ ያለው አይደለም። ጌታ ያለው ነው በእናንተ ህይወት ላይ የሚሆነው። ስለዚህ ይጸልያለሁ፣ አውጃለሁ በጌታዬ በኢየሱስ ክርስቶስ ስም ጌታ ጣልቃ ይግባላችሁ። ጌታ አዲስ ነገር ያድርግላችሁ። ጠላቶቻችሁ ይበተኑ፣ ጠንቋይ ይበተን፣ ሟርት ይበተን፣ ድግምት ይበተን፣ አጋንንታዊ ኃይል ሁሉ ይበተን፣ የጠላት ሴራ ሁሉ ይፍረስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። እናንተ በጨረሳችሁት ጉዳይ ላይ የእግዚአብሔር ጅማሬ ይቀጥል። እግዚአብሔር ኦ ማይ ጋድ እናንተ ጨርሳችሁ፣ እናንተ ዘግታችሁ፣ እናንተ አይሆንም ያላችሁትን ጉዳይ በሙሉ ዛሬ በአዲስ መንገድና በአዲስ ክብር ጌታ ያስቀጥላችኋል። ጨረሳችሁ። እናንተ በቃ በራሳችሁ ጉዳይ ጨረሳችሁ፣ በራሳችሁ ምዕራፍ ጨረሳችሁ፣ ግን እግዚአብሔር ያስቀጥላችኋል። አሁን ጌታ እንድትቀጥሉ፣ እንድትጨምሩ፣ እንድትበዙ በእናንተ ጉዳይ ላይ የእግዚአብሔር ክንድ ይገለጣል። የእግዚአብሔር እጅ ይገለጣል። የእግዚአብሔር ጣልቃ ገብነት ይገለጣል። እመኑኝና አሜን በሉ። እኔ እንደ እግዚአብሔር ሰው ነው የማውጀው። እግዚአብሔር ብቻውን ከእናንተ ጋር ካለ፣ ብቻውን ጌታ ከእናንተ ጋር ካለ ወዳጆቼ በቃ ማንኛውም ኃያል ነን ከሚለው ኃያል ትበልጣላችሁ እናንተ። because of ከእናንተ ጋር ያለው እግዚአብሔር ነው። እግዚአብሔርን የያዘ ሰው ምን ይሆናል? እግዚአብሔርን የያዘ ሰው ወዴት ይወድቃል? መቼ ግራ ይጋባል? እንዴት ነገሩ ይበላሽበታል? እንዴት እናንተዬ ዛሬ እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ታላቅ ጉብኝት በሕይወታችሁ ይሁን። ታላቅ የእግዚአብሔር ጣልቃ ገብነት በሕይወታችሁ ይሁን። እግዚአብሔር አምላክ ድልን ይስጣችሁ።
እግዚአብሔር አምላክ የእናንተን ውጊያ ይዋጋል። አሜን በሉ። እመኑ። ያልጠበቃችሁትን አዲስ ነገር በህይወታችሁ እግዚአብሔር ሲያደርግ አይቻለሁ። ከዚህ ጸሎት በኋላ ከዚህ በፊት የምታውቁት አይደለም። ይሄ ከዚህ በፊት የምታውቁት የተለማመዳችሁት እናንተ የምትኖሩበት የኖራችሁበት እንደሱ አይደለም። እጅግ በጣም ያልተለመደ አዲስ ተአምራት በቤታቸው የሚቀበሉ ሰዎች አሉ። አዳዲስ ተአምራትን አዳዲስ ጉብኝት በቤታቸው የሚሆንላቸው ሰዎች አሉ። እኔ እንደ እግዚአብሔር ሰው አውጅባችኋለሁ በጌታ በኢየሱስ ክርስቶስ አምላካዊ ጉብኝት በህይወታችሁ ላይ ይሁን። አምላካዊ ጉብኝት በቤታችሁ ላይ ይሁን። ይሄው ጌታ እኮ ረዳኝ፣ ይሄው ጌታ እኮ አገዘኝ፣ ይሄው ጌታ እኮ ጣልቃ ገባልኝ፣ ይሄው ጌታ እኮ የኔን ውጊያ ተዋጋ፣ ይሄው ጌታ እኮ አዲስ ነገር አደረገልኝ፣ ይሄው ጌታ እኮ ነገሬን ቀየረው፣ ይሄው ጌታ እኮ ወደ አዲስ ምዕራፍ አስገብቶኛል የምትሉበት አዲስ ነገር በህይወታችሁ ይፈጠራል በኢየሱስ ክርስቶስ። አሜን እያላችሁ ውሰዱ። ሃሌሉያ። ብቻውን ተአምራት የሚሰራ፣ ብቻውን ነገር የሚቀይር፣ ብቻውን ድል የሚሰጥ፣ ብቻውን የወደቁትን የሚያነሳ፣ ብቻውን ጣልቃ የገባ ነገሮችን በሙሉ አዲስ የሚያደርግ የእግዚአብሔር እጅ ለአንድ ሰው ተገለጠ። ጌታ ሆይ ክንድ ይገለጥ። ጌታ ሆይ ጣልቃ ግባ። ጌታ ሆይ አዲስ ነገር ይሁን። ጌታ ሆይ መለኮታዊ ጉብኝት በወንድምና እህቶቼ በጌታ በኢየሱስ ክርስቶስም ህይወት ላይ ይሁን። መለኮታዊ ጉብኝት አይካዳዚኖና ኤራዳባሻላ በውረቦስ ረሃዳጋባጂ ካራዲካቦስ አንድ ሰው ማለፍ ሲሆንለት ያየው ነው። አንድ ሰው ድል ሲያገኝ ያየው ነው። አንድ ሰው እግዚአብሔር ጣልቃ ሲገባለት ያየው ነው። አንድን ሰው እግዚአብሔር ሲረዳው ያየው ነው። አንድን ሰው እግዚአብሔር ሊረዳው አዲስ ነገር ሲያደርግለት ያየው ነው። ለአንዳንዶቻችሁ እግዚአብሔር በነገሮቻችሁ ታላቅን ነገር ሲያደርግላችሁ ያየው ነው። ለአንዳንድ ሰው እግዚአብሔር አምላክ በሚያስደንቅ ጉብኝት በቤታችሁ ላይ ሲመጣ ያየው ነው። እመኑኝ፣ ብቻችሁን አይደላችሁም። ያ ተናገሩ፣ ብቻዬን አይደለሁም። ለዚህ እኮ ነው ጠላቶቻችሁ ተሰባስበው ተመካክረው መጡ በመጀመሪያ። ከዛስ የሚሆኑትን ሲያጡ ግን ከናንተ ጋር ያለውን ኃያሉን ጌታ ሲመለከቱ፣ ከናንተ ጋር ያለውን አምላካችሁን አባታችሁን ሲያዩ ከዛ ምን ይሆናሉ? መንገድ ጠፍቷቸው መሄጃ ጠፍቷቸው በሰባት መንገድ ይበተናሉ ይላል የእግዚአብሔር ቃል እኮ ነው። አይገርምም? እግዚአብሔር እንደዚህ ነው ወዳጆቼ፣ እግዚአብሔር እንደዚህ ነው። ጸልያለሁ። አሁን እናንተ ራሳችሁ እርግጠኛ ያልሆናችሁበትን ጉዳይ ጠላቶቻችሁ ያውቃሉ። እናንተ ግን እርግጠኞች አይደላችሁ። እናንተ ግን በጣም እርግጠኛ አይደላችሁ። አያችሁ? እየፈራችሁ ናችሁ። እኛ እየፈራን ያለንበትን ጉዳይ የኛ ጠላቶቻችን ደግሞ ያውቃሉ። እኛ እንፈራለን፣ እንደነግጣለን፣ እንሰጋለን። ወይኔ እንዴት ይሆናል እንዴት እንላለን። ግን ጠላቶቻችን ከኛ በላይ ስለኛ ሹር ናቸው 100%። እርግጠኞች ናቸው በቃ እግዚአብሔር የኛን ነገር እንደሚሰራ። ስለዚህ እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ታላቅ ጉብኝት በቤታችሁ ይሁን። እግዚአብሔር አዲስን ነገር ያድርግላችሁ። የእግዚአብሔርን ጉብኝት በጌታ በኢየሱስ ክርስቶስ ስም የእግዚአብሔርን ጣልቃ ገብነት ታላቅ ጉብኝት በህይወታችሁ ላይ ይሁን። ማንኛውም በጌታ በኢየሱስ የፈተና ምዕራፍ ይብቃ። የችግር ምዕራፍ ይብቃ።
ግራ የተጋባችሁበት፣ ያለቀሳችሁበት፣ የደነገጣችሁበት፣ እንዴት ቤት አልፋለሁ ያላችሁበት ምዕራፍ በጌታ በኢየሱስ ክርስቶስ ስም ይብቃ። ይብቃ። ሃሌሉያ። ራሃዳጋባሽ ለበረደብስ ቫሃዳጋባሽና ማንቶኮስ እጸልያለሁ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ጣልቃ ይግባላችሁ። እጸልያለሁ እግዚአብሔር የእናንተን ውጊያ ይዋጋ። እጸልያለሁ እግዚአብሔር አዲስ ነገር ያድርግላችሁ። እጸልያለሁ በጌታ በኢየሱስ ጠላቶቻችሁ ይበተናሉ። ጠላቶቻችሁ ይበተናሉ። አስጨናቂዎቻችሁ ይበተናሉ። በኢየሱስ ክርስቶስ ስም ጸለይኩ። ይበተኑ። ከእህቴ ፊት ላይ ይበተን፣ ከወንድሜ ፊት ይበተን፣ ከስራቸው ይበተን፣ ከጤናቸው ፊት ይበተን፣ ለአንድና ለመጨረሻ ይበተን። አስጨናቂዎች በሙሉ ይበተኑ። እግዚአብሔር ያንተ ጣልቃ ገብነት በኃይል እንዲያገኛቸው ጸልያለሁ። ጃባራ ካዲጋላሎ ኮሶኮቶኮቦስ መውጣታቸው መግባታቸው የበረከት ይሁን በኢየሱስ ክርስቶስ ስም እኔ ጸልያለሁ። የበረከት ይሁን፣ የተአምራት ይሁን፣ የሞገስ ይሁን፣ የመቀጠል ይሁን፣ የመጨመር ይሁን፣ የመብዛት ይሁን። ዲሳባኒ ኮሳ አይካዲጎሳ ባራዲያ ይኸውላችሁ፣ እመኑ። አንድ እውነት ልንገራችሁ፣ እግዚአብሔር ብቻውን የእናንተን ነገር መስራት ይችላል። ይሄን ስሙ። ብቻውን እኮ ነው። ብቻውን የእናንተን ጉዳይ ያለ ማንም ደጋፊ፣ ያለ ማንም አጨብጫቢ ብቻውን የእናንተን ጉዳይ መስመር ማስያዝ፣ ታላላቅ ነገር ላይ ነገሮቻችሁ ማድረግ ይችላል ጌታ። ማን ይከለክለዋል ጌታ? ማን ይከለክለዋል ጌታ? ስለዚህ ጸልያለሁ፣ የእግዚአብሔር ጉብኝት በሕይወታችሁ ይሁን። ጸልያለሁ፣ የእግዚአብሔር ጣልቃ ገብነት በሕይወታችሁ ይሁን። ጸልያለሁ፣ ከአዲስ ነገር ጋር መገናኘት ይሁን። መቀጠል ይሁንላችሁ፣ መብዛት ይሁንላችሁ፣ መጨመር ይሁንላችሁ። ታላቅ ድል በሕይወታችሁ ይሁን። ታላቅ ጉብኝት በሕይወታችሁ ይሁን። እግዚአብሔር ያስደንቃችሁ። በኢየሱስ ስም ጌታ ያስደንቃችሁ፣ ያስገርማችሁ። እኔ ጸልያለሁ እንደ እግዚአብሔር ነብይ ሞገሳችሁ፣ ኃይላችሁ፣ ጉልበታችሁ፣ አቅማችሁ ይሁን ጌታ። ያልጠበቃችሁት አዲስ ነገር በሕይወታችሁ ይሁን። ከጠላቶቻችሁ በላይ ሆኑ። አንዳንዶቻችሁ ጸሎት እንዳትጸልዩ ጠላት በብዙ አይነት ሁኔታ ይዋጋችኋል። ልትጸልዩ ስትሉ አቅማችሁን ሁሉ ያሳጣል። ልትጸልዩ ስትሉ ስልክ ይደወላል። ልትጸልዩ ስትሉ ምክንያት ይቀርብባችኋል። ኧረ በስመ አብ! እናንተ ይሄንን መፍረስ አለባችሁ፣ ማፍረስ አለባችሁ ወዳጆቼ። ይሄንን መምታት አለባችሁ። ጸሎት ልትጀምሩ ስትሉ፣ ጸሎት መጸለይ ስትፈልጉ በእናንተ ህይወት ላይ ውጊያ ይበዛባችኋል፣ ፈተና ይበዛባችኋል በብዙ አይነት ሁኔታ። ዛሬ እንደ እግዚአብሔር ሰው ጸልያለሁ በጌታ በኢየሱስ ስም። እግዚአብሔር ጣልቃ ይገባል። እግዚአብሔር አዲስ ነገር ያደርጋል። ታላቅ ነገር በእናንተ ህይወት ላይ ይሆናል። ዝም አይልም ጌታ፣ ዝም አይልም ጌታ። ይዋጋል ስለናንተ፣ ይነሳል ጌታ ከዙፋኑ ስለናንተ። ስለዚህ እግዚአብሔር ያሳርፋችኋል። መቼ አርፋለሁ? መቼ እኔ ታሪክ ይቀየራል? መቼ ሰው ሆናለሁ? መቼ ነው እንደ ሰው ምስቀው? መቼ ነው ወግ ማዕረግ የሚደርሰኝ? በጣም ይገርመኛል። አንዳንዶቹ መቼ ነው እኔ ትዳር ማገኘው ይላሉ። ትዳር ያላገኙት ትዳራቸው ደግሞ ትዳር ያላቸው ደግሞ በተለያየ አይነት በፈተና ምዕራፍ መካከል ላይ
በብዙ አይነት ሁኔታ ሰዎች እያለፋችሁ ያላችሁ እግዚአብሔር አምላክ የእናንተን ጉዳይ ያስተካክላል። እግዚአብሔር አምላክ ስለ እናንተ ይዋጋል። እግዚአብሔር አምላክ በእውነት እረፍትን ይሰጣችኋል። በስራ እረፍት ያጣችሁ፣ በብዙ ነገር እረፍት ያጣችሁ እግዚአብሔር እረፍት ይሰጣችኋል። በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ እንደ እግዚአብሔር ሰው ይሄ ሳምንት የእረፍት ሳምንታችሁ ነው። ይሄ ሳምንት የሞገስ ሳምንት ነው። የተአምራት ሳምንት ነው። እግዚአብሔር ያስደንቃችኋል ወዳጆቼ። ክንዱን ትገናኛለህ አባ። ክንዱን የእግዚአብሔርን ክንድ እጁ ይላክላችኋል። እናንተ ባላችሁበት የእግዚአብሔር ተአምራት በቤታችሁ ይሆናል። ባላችሁበት እግዚአብሔር እናንተን ለመርዳት ፈጣን ጉብኝት በሕይወታችሁ ላይ ያደርጋል። ሃሌሉያ። በተለያየ አይነት ፈተና የሰዎች ፈተና ይለያያል። ያገባ ፈተና ውስጥ፣ ያላገባ ፈተና ውስጥ፣ በቃ ይሄ በብዙ አይነት ፈተናዎች ውስጥ በተለያየ አይነት ጊዜ የሚያልፉ ሰዎች ዛሬ ለእናንተ እግዚአብሔር ጠላቶቻችሁ ይበትናቸዋል። ጠላቶቻችሁን እግዚአብሔር አምላክ ይመታቸዋል። እግዚአብሔር አምላክ አስጨናቂዎቻችሁን ጌታ ከመንገዳችሁ ፊት ላይ ዞር ያደርጉላችኋል። ሃሌሉያ። ጸልያለሁ እግዚአብሔር አምላክ ያስደንቃችሁ። ጸልያለሁ እግዚአብሔር አምላክ አዲስ ነገር ያድርግላችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ 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 ሃሌሉያ። እግዚአብሔር ከገጠማችሁ ፈተና፣ ከመጣባችሁ ጭንቀት፣ ከደረሰባችሁ ከሚያስጨንቃችሁ ጉዳይ በላይ የእግዚአብሔር ክንድ ከእናንተ ጋር ይሆናል። እግዚአብሔር ነገራችሁን ያስተካክላል። እግዚአብሔር አዲስን ነገር ያደርግላችኋል። ይኸው አንዳንድ ሰዎች ይኸው በጣም ብዙ ድል ሲያገኛቸው ያለው የድል ምዕራፍ የሚጀምሩ ሰዎችን ያለው ያው ጌታ ምስክሬ ነው። የድል ምዕራፍ ማለት በህይወታችሁ እግዚአብሔር ቢረዳኝ እኔ ይሄን ነገር አያለው፣ እግዚአብሔር እኔንም እንደ ሰው ቆጥሮኝ እኔም ታሪክ ተቀይሮ እንደዚህ ሆናለው፣ በብዙ አይነት በእንደዚህ አይነት መንገድ እንደዚህ የምትሉ ሰዎች ማለት በብዙ ጥያቄዎቻችሁ መካከል ላይ ዛሬ ጌታ እንዲህ ብሎኝ እኔ ጣልቃ እገባለሁ። በጣም 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 በቅርብ ወራት ውስጥ ለምስጋና ልትቆሚ ነው እህቴ። ቅርብ ወራት ውስጥ ለምስጋና ልትቆም ነው ወንድሜ። ራዳጋባሻ ላባሃራኮስ ፌላዳጋባጃራቦስ ሃሌሉያ። ታያላችሁ፣ እናንተም ታያላችሁ፣ ጠላቶቻችሁም ያያሉ። እናንተም ታያላችሁ፣ ጠላቶቻችሁም ያያሉ። እግዚአብሔር ያስገርማችኋል። እግዚአብሔር ያስደንቃችኋል። እግዚአብሔር ታላቅ ነገር ያደርግላችኋል። አዲስ ነገር በህይወታችሁ ይሆናል። ትገረማላችሁ፣ ለምስጋና ትቆማላችሁ። ትደነቃላችሁ፣ ለምስጋና ትበቃላችሁ። ትገረማላችሁ፣ እግዚአብሔርን ታመሰግናላችሁ። እግዚአብሔር አምላክ ብሎኛል፣ መቼ ደርሳለሁ እኔም ተራ ደርሶኝ ወግ ደርሶኝ እንደዚህ ሆናለሁ ያላችሁ ሰዎች አዎ ተራሽ እየደረሰ ነው። አዎ ጊዜሽ ደርሷል። አዎ የጉብኝትሽ ጊዜ ደርሷል። አዎ የጉብኝትህ ተራ ደርሷል። ለምስጋና ልትበቃ ነው። ለክብር ልትበቁ ነው። ለሽልማት ልትቆሙ ነው። ታላቅ የሆነ መጎናጸፊያ ሊያገኛችሁ ነው። ውካሳ ዳጋባያ አዎ ለምስጋና ተረኛ ለመሆን፣ ለመውጣት ተረኛ ለመሆን፣ ለመገለጥ ተረኛ ለመሆን፣ ለመሄድ ተረኛ ለመሆን፣ ለመጋጩ ፓሳ ዳጋራሲያ ለማግባት አንዳንዶቻችሁ ተረኛ ትሆናላችሁ።
አንዳንዶቻችሁ እግዚአብሔር ምስክሬ ነው ትልልቅ በረከት ውስጥ ለመግባት ተረኞች ናችሁ። ትልልቅ ከዚህ በፊት የማታውቁትን በዘራችሁ ውስጥ እግዚአብሔር ሲመጣ እንዲሆኑ እናንተዬ በዘርሽ ውስጥ የሌለውን አይነት ጉብኝት ባንቺ ህይወት ላይ ያደርጋል። በዘር እኮ ነው። በዘራችሁ ውስጥ የሌለውን በህይወታችሁ ውስጥ የሌለውን ልታስቡት ልትገምቱት የማትችሉትን አይነት ከአእምሮ በላይ የሆነ ጉብኝት ቤታችሁ ላይ ይሆናል። ከአእምሮ በላይ የሆነ ተአምራት በእናንተ ህይወት ላይ ይሆናል። እኔ እንደ እግዚአብሔር ነብይ ነው ምጸልይላችሁ። በኢየሱስ ክርስቶስ ስም ይሄ በህይወታችሁ ሆነ። በኢየሱስ ክርስቶስ ስም ታላቅ ጉብኝት በህይወታችሁ ይሁን። በጌታ በኢየሱስ ስም ተራው ያንቺ ነው። ሻባታ ካቦስ ማጆዶጎ ሶኮቶ ኮሮቦስ ተራው ያንቺ ነው። ተራው ያንተ ነው። ተረኛ ነኝ በሉ እስቲ። ቾባካታካ ወይ ተረኛ ነኝ። ተረኛ ነኝ። እግዚአብሔር ድንገራችሁ አንድ እውነት እግዚአብሔር የእናንተን ነገር ለመስራት ሲነሳና ጌታ ከመጣ ማንም ቅድም ብያለሁ ማንም ምንም የምድር ኃይል ሊከለክል አይችልም። ብቻውን ይሰራል። ብቻውን ውጊያችሁን ይዋጋላችኋል። ብቻውን ቆን ምላችሁ ሃሌሉያ። አባቴ ሆይ አንተ መልካም ነህ። ዛሬ ይህን ጸሎት ስንጸልይ ይሄ የሌሊት ጸሎት ህይወታቸውን ይቀይር፣ ዘመናቸውን ይቀይር፣ መንገዳቸውን ይቀይር፣ መውጣታቸውን ይቀይር፣ በነገሮቻቸው ሁሉ ባለድል ይሆኑ፣ የጀመሩት ሁሉ ፍጻሜ ያገኝ፣ የለመኑት ሁሉ ያገኛቸው። እግዚአብሔር አምላክ ሆይ አንተ ሁሉን ትችላለህ። አንተ ዘንድ የለም የሚባል ነገር የለም። አንተ ዘንድ ሁሉ ነገር አለ። ልጆችን ማሳለፍ ትችላለህ። እንዴት ደግሞ ማሳለፍ እንዳለብህ አንተ ታውቃለህ። እንዴት ደግሞ መርዳት እንዳለብህ አንተ ታውቃለህ። በሰዓቱ ትመጣለህ፣ በጊዜው ትመጣለህ። ነገሮችን ሁሉ ውብና መልካም ታደርጋለህ። ስለዚህ ወደ አንተ እንጸልያለን። ስለዚህ አንተን እንማጸናለን። ስለዚህ አንተን እንፈልጋለን። ፊታችን አንተን አይቶ አያፍርም። አንተን አይተን ቀና ብለናል እንጂ አልከሰርንም። ስለዚህ አባቴ ሆይ ስም ይባረክ። በጌታ በኢየሱስ ክርስቶስ ስም ብሩክ ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ክንድህን ግለጥ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ነገር ቀይር። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ እጅህን ላክ። አዲስ ነገር ይሁን። በድል በሞገስ በክብር በኃይል ካንተ ጋር በክብር መመላለስ ይሆንልህ። አንተን የያዘ በአንተ የተደገፈ አንተን የታመነ መች ከስሮ ያውቃል? መች ወድቆ ያውቃል? ስለዚህ አባቴ ሆይ ዛሬም አዲስ ነገር ይሁን። ዛሬም ነገር ይቀየር። ዛሬም ተአምራት ያገኛቸው። ዛሬም በሚያስደንቅ ጉብኝት ጌታ ሆይ ስለምታልፍ አመሰግናለሁ። በጠላቶች ላይ በአስጨናቂዎች ላይ እግዚአብሔር አምላክ ሆይ ያንተ ቁጣ ስለሚነድ ቁጣይን ስለምታወርድ እግዚአብሔር አምላክ ሆይ ልጆችን ደግሞ ስለምታስመልጥ ለልጆች በሚያስፈልግ ሁሉ ላይ ያንተ ክንድ ስለሚገለጥ
በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ትችላለህ። ሰው አቅቶት የተወን ጉዳይ፣ ሰው ጨርሶ በሄደው ጉዳይ ላይ አንተ እንደገና ትቀጥላለህ። ሰው በቃ ተስፋ የለውም ከዚህ በኋላ ይህ ጉዳይ አይሆንም ብሎ በተወው ጉዳይ ላይ አንተ ግን እንደገና ትመጣለህ። ማንም ካንተ ጋር የሚገዳደር ማንም ለምን እንዴት ሆነ የሚል ኃይል የለም። ስለዚህ ስሜን አከብራለሁ፣ ከፍ አደርጋለሁ፣ አነግስሃለሁ፣ አወድስሃለሁ። ጌታ ሆይ ጣልቃ ግባ። ጌታ ሆይ ነገር ይቀየር። ጌታ ሆይ አዋጅ በአዋጅ ይቀየር። ጌታ ሆይ አዲስ ነገር ይሁን። ጌታ ሆይ ለእህቶቼ ጣልቃ ግባ በኢየሱስ ክርስቶስ። በፈሩበት ጉዳይ፣ በደነገጥኩበት ጉዳይ ላይ እግዚአብሔር አምላክ ሆይ ያንተ ጣልቃ ገብነት ይገለጥ። እየረዳህ ስለምትረዳ፣ እያገስክ ስለምታገስ፣ እያሳለፍክ ስለምታሳልፍ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ አመሰግናለሁ። አመሰግናለሁ። ትችላለህ፣ ታደርጋለህ፣ ታወጣለህ፣ ታሳልፋለህ። ስለዚህ ጌታ ሆይ ስለ ሁሉ አመሰግናለሁ። ስለ ሁሉ ከፍ አደርጋለሁ። ስለ ሁሉ ምስጋና ይድረስ ላንተ። ሁሉን በጊዜውና በሰዓቱ ውብ አድርገህ፣ ሁሉን በጊዜውና በሰዓቱ መልካም አድርገህ ጣልቃ ገብተህ ነገርን ቀይረህ ድል ስለምትሰጥ አመሰግናለሁ። ጌታ ሆይ አመሰግናለሁ። በኢየሱስ ስም ስሜ ብሩክ ይሁን። ለድል፣ ለምስጋና፣ ለመገለጥ፣ ለመሄድ፣ ለማብራት፣ ለሁሉም ነገር ለመገለጥ ጌታ ሆይ አሁን እንዘጋጃለን። ምክንያቱም ካንተ ያገኘነው አዲስ በረከት አለ። ካንተ ያገኘነው የተስፋ ቃል አለ። ካንተ ያገኘነው የድል ቃል አለ። መልሳችን አንተ ነህ። መገለጣችን አንተ ነህ። መውጣታችን አንተ ነህ። በረከታችን አንተ ነህ። ለዘላለም ንጉስ ነህ። ከፍ በል። በጌታ በኢየሱስ ክርስቶስ ስም እናወድስሃለን፣ እናከብርሃለን፣ እናመሰግንሃለን። ሰላማችን አንተ ነህ። እረፍታችን አንተ ነህ። ከፍ በል። በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። የተወደዳችሁ ወንድምና እህቶች እንግዲህ እንደተለመደው ሰብስክራይብ አድርጉ ዩቲዩብን ለብዙ ሰዎች መልእክቴ እንዲደርስ አድርጉ። በጣም ወዳችኋለሁ። ጌታ እግዚአብሔር ለጥያቄዎቻችሁ ሁሉ መልስን ይስጣችሁ። በኢየሱስ ክርስቶስ ስም ከመልሳችሁ ጋር መገናኘት ይሁንላችሁ። አዲስ ነገር በቤታችሁ በሕይወታችሁ ይሁን። እግዚአብሔር ድል ይስጣችሁ። ፈጽሞ ታላቅ ጉብኝት በቤታችሁ እንዲሆን ጸለይኩኝ። እግዚአብሔርን የምታመሰግኑበት የምስጋና ምክንያት በቤታችሁ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ሁሉ አዲስ ይሁን። ተባረኩ። ወዳችኋለሁ። ወንድማችሁ ነብይ አጥናፉ ነኝ። ሰብስክራይብ አድርጉ። እንደነገርኳችሁ ዩቲዩብን ሰብስክራይብ አድርጉ። ለሌሎች መልእክቴ እንዲደርስ ሼር ማድረጋችሁ እንዳይረሳ። እግዚአብሔር በሰዓቱና በጊዜው መጥቶ ጥያቄን የሚመልስ አምላክ ነውና እግዚአብሔር ጥያቄን ይመልሳል። ተባረኩልኝ። ወዳችኋለሁ። በቃ ጸሎት የሚፈልግ በጸሎት ለደከመ ነገር ግን መጸለይ እየፈለገ መጸለይ ላቃተው ለአንድ ወዳጃችሁ ሼር ብታደርጉ ከዛ ይሄ መልእክት ለብዙ ሰው ይደርሳል ማለት ነው እና እግዚአብሔር አምላክ ይባርካችሁ። ተባረኩ። ክፉ አይንካችሁ። ሻሎም